ወደፊት ትምህርት ጠሉ ስልጤ ስልጤ ወሃቢ ሙሉ ስልጤን አይደለም ነገራቸው አሁን እነሱ ነገችን ይዘው ይላሉ እቺን እናንተም ቆርጣችሁ ያዟል ያማራን ልጅ ክፉ የተናገረውን አምጣ ራቻ ያማራንም አይደለም ትግራይንም አይደለም ኢትዮጵያን አክባሪ ኦሮሞነቱን ወዳጅ ልጅ እኔ በጣም መሳሪያውን ታጥቆ ነው ሙጂባሚኖ እዚህ መሳሪያውን ታጥቆ ይሰግድና ከዛ ካጂ ኢብራሂም ቱፋ ጋር ሆኖ ቅስቀሳ ያደርጋል እናመሰግናለን ይበቃና ደሞ እውነታውን ነው ምነግርህ ሳልዋሽ ከብሔሩ ልክ ሃይማኖቱን በጣም ቦታ ይሰጣል ያለ ሃይማኖት ደግሞ ህይወት የለውም ይሄ ነው ልዩነታችን እና በኢትዮጵያ ከተማና የቦረና ወረዳ እስልምና ጉዳዮች ምክር ቤት ለህዝብ ሙስሊሙ ምስጋና አቀረቡ ሁለት አነሳለሁ ብሎ የሄደውን ሰው መሐመድ የሚባል ግለሰብ ይዘውት ሂደዋል እስካሁን ድረስ አልመለሱ መኪና ውስጥ ያለው እዚህ ይሄ መኪናይቱ ውስጥ ያለው ማለት ነው ሻብዱ እሱ ኦኬ ይሄ ነው ከዛ እሱን ደግሞ ተው ብሎ ሸጀማን ሲመቷቸው እንትን ሲል እሱ ጆከር አንተ ኢትዮጵያ ገብተህ ነበር ኢትዮጵያ በገባህበት ጊዜ ፋኖ ትግል ላይ ነው አይደለ እንዴት አንተ አማራን የምትወድ ኮንክ السلام عليكم ورحمة الله وبركاته ودنا تكبراتشو የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል እንግዲህ የመካነ ሰላም የኑር መስጂዱ ጨፍጨፋ ዛሬም አነጋጋሪ ሆኖ ቀጥሏል የተለያዩ ቪዲዮዎችና መረጃዎች እየተለቀቁ ይገኛሉ የምንመለከት ይሆናል ውድ ቤተሰቦቼ እዚህም ባሻገር አንዳንድ አስተያየታችንን የምንሰጥበት ቪዲዮዎች ይኖሩናል እናንተ ብቻ ለመረው ቪዲዮን በላይክ ጀምሩ እንደዛም ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ጀማውን ተቀላቀሉት ያልኳችሁ ውድ ቤተሰቦች ለማንኛውም እንግዲህ ኸይር ፈላጊዎች አጠፉምና አንድ ኸይር ስራ ለጠቅማችሁ እዚህ ላይ የምትመለከቱትን መድረሳ ለማስጨረስ ቻሌንጅ ጀምረናል እንግዲህ መድረሳው ኦልሞስት 90% ተሰርቶ አልቋል እቺን 10%ን ለመጨረስ ነው እንግዲህ እኔና ወንድም ያነዋል ቻሌንጁን የጀመርነው ማለት ነው ውድ ቤተሰቦች እንግዲህ የተቀረውም ውስጡን ሊሾ ማስደረግና እንደዛውም የመድረሳው ሙሉ ጠረጴዛ ማሰራት ነው ብላክቦርድና አንዳንድ መድረሳ የሚያስፈልጉ ነገሮች ማሟላት ነው ኢንሻአላህ ብቻችሁም ደግሞ ይሄንን ማድረግ ፈልጋለሁ የምትሉ ሰዎች ካላችሁም ደግሞ በዚህ ስልክ እኔን ማግኘት ትችላላችሁ ማለት ነው ለምሳሌ አንድ ሲኖትራክ ድንጋይ ማስገባት ፈልጋለሁ የምትሉትም ካላችሁ እንደዛው ማሻዋን ማስገባት ብቻ ማስገባት ፈልጋለሁ የምትሉት ካላችሁ እንደዛውም ሲሚንቶ መግዛት ፈልጋለሁ የምትሉትም ሙሉ የመድረሳውን ጠረጴዛ ማሟላት ፈልጋለሁ የምትሉት ምትነይቱ ሰዎች ካላችሁ ያው ድንገት ኸይር ፈላጊ አጠፉም ብዬ ነው እንግዲህ ይሄንን ምትነይቱት ካላችሁ በዚህ ስልክ እኔን መገናኘት ትችላላችሁ ማለት ነው ውድ ቤተሰቦቼ በዚህ አካውንትም ደግሞ የቻላችሁትን 1000 2000 5000 10000 100000 ማስገባት ትችላላችሁ ማለት ነው ውድ ቤተሰቦች ማንኛውም በርቱ ተሳተፉበት ላችኋለሁ የመካነ ሰላም ከተማና የቦረና ወረዳ እስልምና ጉዳዮች ምክር ቤት ለህዝብ ሙስሊሙ ምስጋና አቀረቡ ሁለቱ ምክር ቤቶች ዛሬ በጋራ በሰጡት መግለጫ ባለፈው አርብ ምሽት በኑር መስጊድ የተፈጸመው ጥቃት በፋኖ መፈጸሙን አረጋግጠዋል የመካነ ሰላም ከተማና የቦረና ወረዳ እስልምና ጉዳዮች ምክር ቤት በጋራ በሰጡት መግለጫ በአማራ ክልል ታጥቆ የሚንቀሳቀሰው የፋኖ ታጣቂ ቡድን ጥቃትን አንግቦ ከወጣበት ጊዜ ጀምሮ በመስጊዶችና በመእመናኖች ላይ በተደጋጋሚ ጥቃት እያደረሰ ይገኛል ብሏል ቡድኑ የአጼዎቹን አገዛዝ መመለስ እና ሃይማኖትን በጦርነት ማስፋት እንደሆነ የገለጸው በመግለጫው ባሳለፍነው መስከረም 23 የቡድኑ መሳሪያ በመጠቀምና የመስጊድ በር ጥሶ በመግባት የኢሻ ሰላት እየሰገዱ ባሉ ሙስሊሞች ላይ ግድያ መፈጸማቸውን ማስታውቋል ሁለቱ ምክር ቤቶች በጋራ ባወጡት መግለጫ የፋኖ ታጣቂዎች የፈጸሙት ተግባር የዓለም የጦርነትን ህጎችን ያላከበረ የክልሉን በሃይማኖት የመከባበርና የመቻቻል እሴት ያላከበረ ሃይማኖታዊ ብጥብጥን ለመፍጠርና ዘመኑን ያላገናዘበ ነው ብሏል ምክር ቤቶቹ በፋኖ ታጣቂዎች እየደረሰ ያለውን ጥቃት በመቃወምና ድጋፍ ላደረጉ ሙስሊሞች የጸጥታና ሌሎች ባለድርሻ አካላትም ምስጋናቸውን አቅርበዋል በጣም ይገርማል እንግዲህ ከመካነ ሰላም ኑር መስጂድ ታግቶ የተወሰዱት ሰዎች እነሱን ለማስለቀቅ 1 ሚሊዮን ብር ጠይቋሉ እየተባለ ነው በጣም ይገርማል السلام عليكم ورحمة الله وبركاته ወንድሞች እህቶች ሁላችሁም በአለም ላይ ያላችሁ እንግዲህ ያው መካነ ሰላም ላይ የተፈጠረው ነገር ሁላችሁም ታውቃላችሁ አሁን ይሄን ቪዲዮ ለመስራት ያሰብኩት ከመካነ ሰላም አንድ ነገር ተደውሎ ተነግሮኝ ነው ያ ምንድነው አግተው ይዘውት የሄዱት ወንድም ነበር ፋኖቹ መስጂዱን በከበቡ ወቅትና ሰዎችን በገደሉበት ወቅት 5 ሰዓት ከለሊቱ 5 ሰዓት አካባቢ ከሟች ቤተሰብ ውስጥ ሬሳ
አነሳለሁ ብሎ የሄደውን ሰው መሐመድ የሚባል ግለሰብ ይዘውት ሂደዋል። እስካሁን ድረስ አልመለሱም። አሁን ያው አባይ በረሃ ላይ አግተውት እንደያዙት ነው ያለው እና ቤተሰብ ልጃቸውን እንዲመልስላቸው ሲጠይቅ 1 ሚሊዮን ብር ካላመጣችሁ አንለቀውም የሚል ጥያቄ ጠይቀዋልና ኢንሻአላህ ሌሎችን ቪዲዮዎች አካውንት ያለበት ምናምን መለቀቁ አይቀርም። ግን ይሄን መረጃ ላድርሳችሁ ብዬ ነው። ራሳችሁን አዘጋጁ ማለት ነው፣ ወንድማችንን ለማስለቀቅ ማለት ነው። ኢንሻአላህ በመጡበት ደግሞ የምንመልስበት ጊዜ ግን ቅርብ ነው። ኢንሻአላህ ዝም ብለን የምንተወው አይደለንም። ካሁን በኋላ እንደ በግ ያወጡ የሚያርዱብን ጊዜ ማብቃት አለበት። በመጡበት መመለስ ግድ ይለናል። ኢንሻአላህ ደግሞ ኢንሻአላህ በሂደት የምንሰራበት ይሆናል ማለት ነው። ይሄ ነው በቃ ከሁሉ ሙስሊም ማህበረሰብ የሚጠበቀው ነገር ይሄ ነው። ራሱን ማዘጋጀት፣ ክላሹን ስናይፐሩን ጠራርጎ አዘጋጅቶ መጠበቅ። አውርድ ክላሽን ከሰቀልክበት። ይሄንን ካላደረክ ማለት ነው ቆሻሻ ሁላ ከጫካ እየወጣ እንደፈለገ ይሸናባል ማለት ነው። ከንቶ ታጥቦ ማግማታ መተረማመድባል። ድሮ ማያቶቻቸውም እንደዚህ ነበሩ። ዛሬም እነዚህዎች የነሱን ፈለግ ተከትሎ መጥቶላል። ይረግጣል እንደፈለገ። ለራስ ስትል ተዘጋጅ። ለራስ ስትል ክላሽን ከሰቀልክበት አውርድ። እነዚህን ቆሻሻ ልክልካቸውን አሳያቸው። ወሎ ሙስሊም ማህበረሰብ ያለው አማራጭ ይሄ ነው። ያለው አማራጭ ይሄ ነው። ልክ እንደ ወሎ ከሚሴዎች ኦሮሞ ዞኖች ማለት ነው። ታጥቀ ራስን ጠብቅ። ልክልካቸውን አሳያቸው። በአንተ ላይ መጥቶ እንደፈለጉ የሚሆኑበት ምክንያት የለም። በየአመቱ እንደ ስለት በግ የምትታረድበት ጊዜ ማብቃት አለበት። ራስን አዘጋጅ፣ ተዋጋ። ይሄ ነው ያለህ አማራጭ። ወሎ ማህበረሰብ ያለህ አማራጭ ይሄ ነው። ገቡ። ልክ እሱን ሲገሉት ሼህ ጀማል አዛን አሉ፣ ኡስታዙ ማለት ነው። አዛን እያሉ እሳቸውን መቷቸው። አዛኑ አላበቃም። አላሁ አክበር አላሁ አክበር ብለው ሁለት አላሁ አክበር እንዳሉ መቷቸው፣ እሳቸውንም ማለት ነው። ከዛ እሳቸውን ሲመቷቸው ሼህ አብዱ ደግሞ ይሄ ሐፊዝ ነው፣ ሼህ አብዱ የምንልህ ማለት ነው። እሺ 5 ልጅ ያለው ሐፊዝ ነው፣ ቁርአን ነው የሚያስቀራው እና ደግሞ የወጣቶች ወረዳው እንትን ነው። ከነዚህ ውስጥ አለ። ይሄ መኪናይቱ ውስጥ ያለው ይሄ የተመተመው ይሄኛ ያለው ነው ሙቤ። አይ መኪና ውስጥ ያለው እዚህ ይሄ መኪናው ሻብዱ መኪናይቱ ውስጥ ያለው ማለት ነው። ሻብዱ እሱ ነው። ኦኬ ይሄ ነው ይሄው ነው። ከዛ እሱን ደግሞ ተው ብሎ ሸጀማን ሲመቷቸው እንትን ሲል እሱን መቱት። እሱን ደረቱ ላይ ምናምን መቱት። ወደ 5 ቦታ መተውታል። ይሄን እንደገና ቃሲም እንግዲህ ከወረደ ነገር ከወረደ ከወረደ 2 አመት ነው ከስልጣኑ ራሱ ማለት ነው። እነሱ የዛ ጊዜ የለም እዚህ ወረዳ ላይ እነሱ ራሱ ከዛ ከስልጣን ስትል ምን የመስጂድ ነው አይደለም። በፊት የወረዳው የሚኒሻ ጽህፈት ቤት ኃላፊ ነበር የዛሬ 2 አመት። ኦኬ የዛሬ 2 አመት። ከዛ ከስልጣን ወርዶ ነው አሁን ያለው ልጁ ማለት ነው። ከዛ ገቡ፣ ገደሉት። ቃሲምንም መቱት። ተውተው ሲል እሱም ቃሲምንም መቱት። አራታቸውንም ገደሉ። ከገደሉ በኋላ ልጆች የተመቱ ልጆች ነበሩ። ባጥር ላይ ዘለው አመለጡ በጓሮ በኩል። አይ መስጂድ የተገባው መጀመሪያ ላይ ለዚህ ልጅ አልነበረም ማለት ነው። እነሱን ኢማሙን ከገደሉ በኋላ ወይ ደግሞ ሙአዝኑ ማለት ነው። ያው ሙአዝን ስላልነበረ ኢማሙ ለራሳቸው ነበር አዛን ለማድረግ አዛኑን የጀመሩት ማለት ነው። ይድረሱልን ጥሪ ማለት ነው። አይ ተውተውት ለምንድን ነው ያደረጋችሁት ብሎ ሲከለክላቸው አይ ብሎ እሱንም አሉት ማለት ነው። ለዛ አይደለም የተገባው። እቺን ይዞ ነው እነ ዘመድኩን ሐቁን እየደበቁ አሉት። እቺን ይዞ ነው የጸጥታ ዋና ኃላፊ ነበር እዛ ውስጥ ብሎ እንትን እያሉ አሉት። ይሄንን ሰውዬ ምክንያት አድርጎ ነው እነሱ ከተገደሉ በኋላ ነው ይሄኛው የተገደለው። ለሱ ብሎ ገብቶ ቢሆን ኖሮ መጀመሪያ ላይ ግንባሩን የሚሉት እሱን ነበር። ከሁሉም ቀድሞ የሚገደለው እሱ ነበር። በጣም ከባድ ነው። ስልጤነ እንዴ ስልጤነ ብቻ እሺ ብሎ እንዴት ነው ጆካ ሸምሱ ነህ? ኧረ ቀድሩ ነኝ። እንዴት ነህ? ደህና ነህ? ቀድሩ እሺ ቀድሩ ለምንድን ነው እናንተ ግን አማራ ክልል ላይ ይሄን ያክል ዘመቻ የምትዘምቱት? ምንድን ነው ከአማራ ችግራችሁ? እኛ ከአማራ ችግር የለብንም። እንደ አማራ እንደ አንድ ሀገር ሴንሲቲቭ የሆነች ፓርት አለች። እቺን ታውቃታለህ። ምናልባት አንተ ከሃይማኖት ዘርህን ልታስበልጥ ትችላለህ።
ስልጤ ደግሞ እውነታውን ነው የምነግርህ ሳልዋሽ ከብሔሩ ይልቅ ሃይማኖቱን በጣም ቦታ ይሰጣል። ያለ ሃይማኖት ደግሞ ህይወት የለውም። ይሄ ነው ልዩነታችን። እና በዚህ የተነሳ ስልጤ ብሔር አላችሁ ሲጀመር እናንተ እስኪ ጥያቄ ነው የሚለው ምንድነው ታዲያ? ሴሜቲክ ላንጉዌጅ ተናጋሪ ነው። ይሄን ታውቃለህ? እንደ አጼዎች ወደ ዋናው ጥያቄ ልግባ። መጀመሪያ እናንተ አዳምጥ። ወደ ዋናው ነው ጥያቄ ልግባ። እሺ ወጭ እጆካ እናንተ ቢያንስ ሰፋ ያለውን ነገር እኔ ክልል ወንክ ምን ወንክ ስለናንተ አይመለከተኝም። ግን አማራ ክልል ላይ በዚህን ያክል የጥላቻ ዘመቻና እናንተ ሃይማኖተኛ እናንተ ብቻ ሃይማኖተኛ አሁን አንተ ስልጤ ነህ፣ አካባቢ ሰላም ነው፣ ቤተሰቦችህ ወጥተው ይገባሉ። ትክክለኛ አይደል? 24 ሰዓት የመብራት አገልግሎት አለ፣ ሆስፒታል አለ፣ ሁሉ ነገር በቃ ሰላም ነው አይደል? እኛ ጋር እስካሁን ሰላም ነው። ላለማዋሸት በእናንተ ሰላም 24 ሰዓት ሰላም ነው። ሰላም ነው። እሺ አማራ ክልልስ ችግር የለም እንዴ? 24 ሰዓት ሰላም ነው። አማራ ክልል አለ ነግሬሃለሁ። እኛ ሰላም እንፈልጋለን ብያለሁ እኮ። አማራ ክልል እንዴት ሰላም ይኖራታል? እናንተ እኮ ናችሁ በገዛ እጃችሁ በገዛ ምላሳችሁ ሰላሟን እየነሳችሁ ያላችሁት እናንተ ናችሁ። እንዴት ሰላም ታገኛለች አማራ ክልል? ወጣቱን ጫካ ያስገባ ከወራዊ ደሞዛችሁ ቆርጣችሁ የላካችሁላችሁ እንዴት ሰላሟን ታገኛለች? እናንተው ራሳችሁ ናችሁ ሰላሟን የነሳችሁት። ወደፊትም አታገኝም። እነዚህ አንድ ብሔር አንድ ሃይማኖት የሚል አይዲዮሎጂ የያዙ ሰዎች እስኪያልቁ እስኪወገዱ ፈጽሞ አማራ ክልል ሰላሟን አታገኝም። ይሄንን እያደረጋችሁ ያላችሁት ደግሞ እናንተ ናችሁ። እናንተ ማለት እኮ ዛሬ ላይ አጼዎች ያደረሱት በደል የምትኮሩት ሰዎች ናችሁ እኮ። ልታፍሩበት ሲገባችሁ እንኮራበታለን የምትሉ ሰዎች ናችሁ እኮ እናንተ። በጣም ትገርማላችሁ። የሆነ በየአመቱ ሰው ካልታረደ ካልተገደለ ደም ካልፈሰሰ አምሃራ የምትኖር የማይመስላችሁ ሰዎች ለስልጤ ምን ብሎ ነው ሰላሙን የሚያጣው? ለምን በምን ምክንያት? ጫካ ላስገባ ግባ ብሎ አላበረታታ። በሰላም ገብቶ እየወጣ በሰላም ለሀገሩም ጭምር እየሰራ ለራሱም እየሰራ ሀገሪቷንም እያሳደገ ያለው ህዝብ ነው ስልጤ ማለት። በእምነቱ ደግሞ የማይደራደር የማይቀልድ ዘሩን ከእምነቱ በታች እንጂ ከእምነቱ በላይ የማያደርግ ህዝብ ነው ስልጤ ብሎ ማለት። ራስህን ከስልጤ ጋር ታወዳድራለህ? በነገራችን ላይ ስልጤዎችን መፍራት ጀምረዋል። በጣም ስልጤዎችን መፍራት ጀምረዋል። በቃ ከስልጤዎች ደግሞ ሙጂብ አሚኑ ብቻ በቂ ነው። ሙጂብ አሚኑ ብቻ በቂያቸው ነው። ይገርማችኋል፣ ሰሞኑ ሙጂብ አሚኑ መስጂድ ገብቶ ሲሰግድ የሆነ ሽጉጡ ምናምን ይታያል። የሽጉጥ ታጥቋል። አንድ ቪዲዮ ላሳያችሁ፣ ተመልከቱ። በነገራችን ላይ በእስልምና ህግ ጦር መሳሪያ ታጥቆ ገብቶ መስጊድ ውስጥ መስገድ ምናምን የተከለከለ። ሰው መሳሪያውን ታጥቆ ነው ሙጂብ አሚኑ እዚህ መሳሪያውን ታጥቆ ይሰግድና ከዛ ከሀጂ ኢብራሂም ቱፋ ጋር ሆኖ ቅስቀሳ ያደርጋል። እናመሰግናለን፣ ይበቃናል። ይሄ ኃይል ሰሞኑን ቅስቀሳ ሲያደርግ የነበረው በነገራችን ላይ ይሄ ግለሰብ እንደዚህ አድርጎ ታጥቆ መንቀሳቀስ ብቻ አይደለም፣ በክርስትናና በእስልምና መካከል ግጭት እንዲፈጠር በተለይ በጣም መሪር የሆነ በአማራ ጥላቻ እያደረገ ያለው የአህመዲን ጀበል ተልኮ የነሽመልስ አብዲሳን ተልኮ ይዞ እያደረገ ያለው ቅስቀሳ መላው የአማራ ወጣት ሙስሊሙም ክርስቲያኑም እነ ሙጂብ አሚኖ እነ አህመዲን ጀበል እነ ካሚል ሸብሱ እያደረጉት ያለው እንቅስቃሴ ምን እንደሆነ በሚገባ ተረድቶ ጥንቃቄ እንዲያደርግ እየመከርን እነ ሙጂብ አሚኖ እንግዲህ ጭራሽ ታጥቆ መስጂድ መግባት እስልምና አይፈቅድም እያለ ፈትዋ እየሰጠልን ነው። ይሄ ጉቡዝ ሙጂብ አሚኑን እንደምትፈሩ አውቃለሁ፣ ሞታችሁ እንደምትፈሩት አውቃለሁ። ነገር ግን ይሄን ኃይል የምትፈሩት አልመሰለኝም። ይሄን ኃይል የምትፈሩት አልመሰለኝም። ሙጂብ አሚኖ ማለት ነው። ጭራሽ በአንድ ሽጉጥ ትንሽዬ ሽጉጥ እኮ ነች እቺ። በአንድ ሽጉጥ ጭራሽ ያስፈራራችሁ። ጭራሽ በአንድ ሽጉጥ እናንተ ስናይፐር ታጥቃችሁ በአንድ ሽጉጥ ሽንታችሁን እየለቀቃችሁ ነው። አማራን አታሳፍሩት። ሁሌ በታሪክ የሚሸልልን ህዝብ አታሳፍሩት። እያሳፈራችሁት ነው አላችሁት።
እናንተ እና አብታሙ እነ ዘመርኩን ምናምን እንዴ ጭራሽ ሙጂ በሚኑ ሽጉጥችን ሽጉጥ ታጥቆ መስጂድ ገብቶ ታይቶ እናንተ ይሄን አይል ፍራቻ ይለቅባችኋል ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ እንደዚህ ከሆነ ሙጂ በሚኑን ብቻ አንድ ሽጉጥ እናስታጥቋለን አንድ ፎቶ ይነሳል ፒክቸሩ ይለቀቃል ፌስቡክ ላይ ከዛ ታወርዱታላችሁ ለአንድ ሳምንት አጀንዳ ታደርጋላችሁ ይሄ ለእናንተ በቂ ከሆነ ከዚህ በላይ መሄድ አስፈልግም እኮ በቃ እቺን ብቻ ማድረግ ነው ከኛ የሚጠበቀው የሙጂ በሚኑ ሽጉጥ እናንተን የሚያንጫጫችሁ ከሆነ ከዚህም አልፎ ተርፎ የሚያንቀጠቅጣችሁ ከሆነ እቺ እኮ በጣም ትንሽ እኮ ነች ማድረግ አቅተንም ሙጂ በሚኑ ብቻ ለእናንተ ኤኒዌይስ ምን ብሏል በሰላችሁ ምን ሽጉጥ ታጥቆ መስጂድ ገብቶ ምናምን ይያለ የሆነ ታጥቆ መስጂድ መግባት እንደማይቻል ነገር አድርጎ እነዛ ወሾቹን ለማስረዳት ስሞክር አይተናል እሺ መታጠቅ ለእናንተ ተፈቅዶላችሁ ለኛ ያልተፈቀደበት ምክንያት ምንድነው ጭራሽ እናንተ እኮ በቤተክርስቲያን በሺ የሚቆጠር ስናይፐርና ክላሽ አስቀምጣችኋል እኮ ስንት ጊዜ ነው የተያዘው የፍላገር ምናምን ያለውን ገዳም ተውት እዚህ አዲስ አበባ ውስጥ ከስንት ቤተክርስቲያን ነው ክላሽና ስናይፐር የተለቀመው የተያዘው እናንተ ተፈቅዶ ለኛም አይፈቀድበት ምክንያት ምንድነው ለነገሩ ተፈቅዶላችሁ ሳይሆን ፍራቻ ስላደረባችሁ ነው እናውቃለን ወይ ደግሞ ይሄ ሟተዋሂዶ ሚሊዮን አይዲዮሎጂ ለማሳካት ነው ያው መቼም እናቃለን እኮ ፋኖን ያስታጠቀችው ቤተክርስቲያን እንደሆነች እኮ በደንብ እናቃለን እኮ እንዴ ስላልተወራለት ነው ቤተክርስቲያንና ማህበረ ቅዱስ ነው ፋኖን ያስታጠቀው ግልጹን እንነጋገር ለምንድን ነው የምንደባበቀው ሙጂ በሚኑ በአንድ ትንሽዬ ሽጉጥ ሙሉ አማራን ያስፈራራ ያንቀጠቅጣቸው ስናይፐር የታጠቀውን ክላሽ የታጠቀውን መድፉላ አለም ብሎ እየፎከረ ያለውን ህዝብ ያስፈራራ ሙጂ በሚኑ በአንድ ሽጉጥ ዋው ሙጂ በሚኑ የምር ሙጂ በሚኑ መሸለም አለበት አለቀዋለሁ ማለት ወደፊት ትምህርት ጠሉ ስልጤ ወሃቢ ሙሉ ስልጤን አይደለም ነገራቸው አሁን እነሱ ነገችን ይዘው ይላሉ እቺን እናንተም ቆርጣችሁ ያዟል ትምህርት ጠሉ ትምህርት አይደግፍም ዛሂር ተደረገብኝ አስማት ተደረገብኝ ነው የሚለው ይሄ ትምህርት ጠሉ ሌባው ጣሪያ ቀዳጅ አለ ጣሪያ ቀዳጅ ዘራፊ መጀመሪያ ከወያኔ ጋር አሁን ደግሞ ከኦሮሞማ ጋር የሚዘርፍ የከተማዋ ውድ መኪናዎች የሚነዳ በምን አረ የሀገሪቱን ኢኮኖሚ የያዘ የተቆጣጠረ ያንን ኢኮኖሚውን የተቆጣጠረውን ብር ደግሞ ሰሜኑን ለማውደም ኦርቶዶክስን ለማጥፋት አማራን ለማጥፋት የሚጠቀም የፕሮፓጋንዳ ስራ የሚሰራ እውነተኛ መንግስት ሲመጣ ይሄ ሀብት ለህዝብ ጥቅም ይውላል አስረግጬ እነግራችኋለሁ ያለ ትምህርት የተገኘ ግብር ሳይገብር ቀረጥ ሳይቀረጥ አግበስብሶ መሬት ነግዶ መሬት ሽጦ ሀገር ምድሩ ላይ አሁን የሚቀማጠለውና የሚጸዳዳው የስልጤ ጽንፈኛ የኦሮሞ ጽንፈኛ የጊዜ ጉዳይ ነው መች ነው እንግዲህ አማራ ስልጣን የሚይዘው እኔ እኮ ግራ ገባኝ መች ነው የሚይዘው በቃ 4 ኪሎ እያላችሁ ይሄ አዲሱ አመት የፋኖ አመት ነው እያላችሁ ህዝቡን መጓጓችሁት እናንተ እስካሁን ግን አንድም 4 ኪሎ መግባት ተውትና በ4 ኪሎ ደጅ ሲያልፍ አላየ ነው መች ነው 4 ኪሎን የምትገቡት ከጫካ ወጥቶ መዋጋት ያልቻለ ቡድን ዛሬ ስልጣን ለማዝ የትድንሳቅ የትንግባ አይ ዘመድኩን ይውል ስልጤ ለምን ቅንጡ መኪናን እንደምነዳ ቅንጡ ቤት ውስጥ እንደምኖር ለምን እንደሆነ ታውቃለህ ይሰራል ለተቀን ይሰራል ለማግኘት ይለፋል በጣም ስራ አይንቅም ይሰራል አንተ ደግሞ ቅንጡ መኪና ለመንዳት ቅንጡ ቤት ውስጥ ለመኖር ምን በማድረግ ነው የምታምነው በመተኮስና በመዝራፍ ስንት ወሎዮች ተዘርፈዋል ስንት ሙስሊሞች ተዘርፈዋል መስጂዱላ ሳይቀር ቆርቆሮውን ያወጣችሁ እናንተ በቃ የምታምኑት በመዝረፍ ብቻ ነው በቃ ሀብት መገኘው ሀብት ማግኛ መንገድ ለእናንተ ምንድነው ዘርዝርፋ ብቻ መዝረፍ ብቻ ይሄ ነው በቃ ተክሶ መዝረፍ ያው አባቶቻችሁ ነው ምን ታረጋላችሁ አባቶቻችሁ አያቶቻችሁ ናቸው እንደነ ምልክ አጽዎች ናቸው ይሄንን አይዲዮሎጂ ያስቀምጦላችሁ ሄዱት ይሄንን ፈለግ ያስቀምጦላችሁ ጥሎላችሁ ሄዱት እነሱ ናቸው እናንተ እነሱን ፈለግ ነው የተከተላችሁት ምንም ማድረግ አትችሉ ልጅ አባቱን ነገር ነው አይደል ወርሶ
ወንድ ልጅ ተወልዶ ካልሆነ እንዳባቱ የሚለውንም እኮ እናንተ ናችሁ መሸለሉልን አይደል እንዴ? ስለዚህ ግዴታ የአጽዎችን ፈለግ መከተል አለባችሁ። ስለዚህ እነሱም ዘርፈው ነው የሄዱት። ዛሬም እናንተ መዝረፍ ነው ያለባችሁ። እነማን ነው መዝረፉት? ስልጤዎችም ማለት ነው። ምክንያቱም ገንዘቡም ሆነ ሀብቱም እነሱ ጋር ስለሆነ እነሱም በመዝረፍ ነው በቃ እናንተ ሀብት ማገኛ መንገድ ብላችሁ የምታምኑት። ጎሄድ ቀጥልበት። ራሻውን ደግሞ ብሎ ይሄ ጆከር የሚባለው ተሳዳቢ እንዳቃላችሁ መቼም በስድብ ነው የሚታወቀው ሰውየው። ጆከር ሲባል ራሱ እኔ ጆከርን ካወቅኩት በኋላ ጆከር የሚለው ቃል ራሱ ስድብ የስድብ ስም ነው የሚመስለኝ። ራቼ ተስፋዬን ታውቃላችሁ አይደል? ይሄ ሁሉም ወደው ሰው ማለት ነው። ራቼ ማለት በነገራችን ላይ ዘረኛ አይደለም፣ በህርተኛም አይደለም፣ ምንም አይደለም። በሃይማኖትም ሰውን አይነካም፣ በምኑም ማንንም አይነካም። የራሱን ኮንተንት ብቻ መስራት፣ የራሱን ቢዝነስ ብቻ መስራት። ምን አለ አሁን? አስገድልሃለሁ፣ ወላሂ አስገድልሃለሁ ብሎ ይዛትበት ነው ሰሞኑን። ጆከር አንተ ኢትዮጵያ ገብተህ ነበር። ኢትዮጵያ በገባህበት ጊዜ ፋኖ ትግል ላይ ነው አይደለ? እንዴት አንተ አማራን የምትወድ ከሆንክ ለአማራ ሞታለሁ የምትል ከሆንክ ኢትዮጵያ በገባ ጊዜ እንዴት ፋኖን አልተቀላቀልክ? ያውም አዲስ አበባ ነኝ ብለህ ቪዲዮ ሳትታይ በመኪና እየነዳ ከጓደኛ ጋር ምን ስታረጉ ነበር? ፈታ ስትሉ ነበር። አንተ እውነት የአማራ ወዳጅ ከሆንክ ለአማራ ታገላለሁ ካልክ አጋጣሚውን አግኝተህ ከፋኖ የምትቀላቀልበት አጋጣሚ ተፈጥሮልህ ጥላ አይደል እንዲወጣ ጥላ አይደለም ወይ ይወጣ? ስለዚህ እንዴት ነው የአማራ ታጋይ ነው ብዬ አንተም በአማራ ስም ማይ እስቲ ጠይቁት። የአማራ ልጆች ይሄን ነው መጠየቅ ያለበት። እዛ ሆነ አጋጣሚውን አግኝተህ ከፋኖ የምትቀላቀልበት መንገድ ተመቻችቶልህ ገብተህ ከአማራ ጋር መሆን ሲገባ ጥለ ወደ ሌላ ሀገር ሄደ። አሁን ሌላ ሰዎችን ሰውም ያቀ የአማራ ታጋይ እንደሆንክ አድርጎ ነው ራቼን እገላለሁ ስትል የአማራ ልጆች ገዳይ ናቸው እንዲባሉ የምታረቀው። ለምን የአማራን ህዝብ ታሰድባላችሁ? ለምንድን ነው የምታሰድቡት? የአማራን ህዝብ ለምን ታሰድቡታላችሁ? እውነቴን ነው የምልህ። ባክግራውንድ ኤጁኬሽናል ባክግራውንድ የለህም፣ ስለ ፖለቲካ እውቀቱ የለህም። ግን ሰዎችን አሁን ተስ የሚባለንም የደቡብ ልጅ ያለውን ጀርመን አስገድላለሁ ይለዋል። የሆነን ስም አስገድላለሁ ትላለህ። አማራን ማዋረድ እንደሆነ እንዴት ነው የማይገባ? በአማራ ህዝብ ላይ እየተጫወትክ አይደለም ወይ? አሁን ደቡብ ላይ ተስን የሚወዱት ሰዎች የተስ ዘመዶች አረ እናንተ የምትገሉ ናችሁ ብለው የአማራ ልጅ ጭጭ ቢያረጉ ምን ታመጣለህ? ስንናገር ኃላፊነት እየወሰድን እንናገር። ስንናገር ጥሩ አይደለም። የአማራን ህዝብ እንደ ጠላት እንደ ገዳይ አታርጉ። እንግዲህ 4 ኪሎ ሳትገባ አስገድላለሁ እገላለሁ ካልክ 4 ኪሎ ስትገባ ሙሉ የኦሮሞ ህዝብ ልጨርስ ነው ማለት ነው። የታወቀ ነው። ለዚህ ነው አላህ ምድል ያልሰጣቸው። ፈጽሞ እነዚህዎች ወደ ስልጣን አይመጡም። 4 ኪሎን ተውትና በ4 ኪሎ ደጅ አልፎም ነው የምላችሁ። በህልም ማይታችሁ አታቁም ነው የምላችሁ። እኔ በእውን ተውትና ማለት ነው እዚህ 4 ኪሎ መግባት በህልምም አይታችሁ አታቁም። የአማራን ልጅ ክፉ የተናገረውን አምጣ። ራቻ አማራንም አይደለም ትግራይንም አይደለም ኢትዮጵያን አክባሪ ኦሮሞነቱን ወዳጅ ልጅ። እኔ በጣም ደሜን ያፈላው የቀነኒ ጓደኛ ስለነበረ ምንም ባለማለቱ ረግጬዋለሁ። ያ በጌታ ሳንሆን ማለት ነው። አማራ ታጋይነን ብላችሁ ግን የኦሮሞን ልጅ እገላለሁ የምትሉ አማራን እያስጠቆራችሁ እንደሆነ እንዳታ እውነት አማራን እያስጠቆራችሁ። አዎ ይሄ ሁሉ ህዝብ አማራን እንድጠላ ያደረጉ አሉት። የአማራን ኢሜጅ ያበላሹ አሉት። እነዚህዎች ናቸው። እነዚህ ሚዲያ ላይ ያሉት ናቸው። በቃ እያስጠቆሩ አሉት እነዚህዎች ናቸው። አሁን ጆከር ትክክለኛ አማራማ አይመስልም። ሲጀምር ከየት እንደመጣ የማይታወቅ ግለሰብ አማራ ነኝ ብሎ ለአማራ እንደ ራሱ እንደ አማራ ታጋይ አድርጎ ፋኖ ነኝ ምናምን እያለ ይሳደባል። እዚህ መጥቶ ኢትዮጵያን ገብቶ ፋኖ የመቀላቀል ኦፖርቹኒቲ አግኝቶ አይ ብሎ እየተመለሰ የጠፋ ሰው እኮ ነው። ነገር ገባ። ለምን አትዋጋ? እውነት ከሆነ ማለት ነው። እውነት ከሆነ ለምን ክላሽህን ይዘህ ታጥቀህ ለምን ጫካ አልገባ? አንተ እኮ ስድብ መትረየስ ይመስልሃል። ሰው ካልተሳደበ አዋቂ አይመስልህም።
ለማንኛውም ሙጂ በሚኖ ቀጥልበት እቺን ሽጉጥህን እያሳየ አንዳንዴ ወጣ ያረከም እያሳየ አንዳንዴ በዚህ ስለምንቀጠቀጡ አንዳንዴ አጀንዳ ስጠፋ አጀንዳ ስጣቸው ለማለት ያክል ነው የዛሬ ቪዲዮ ማለት ነው። ውድ ቤተሰቦቼ ቪዲዮን ይመስል ነበር። እንግዲህ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ እያልኳችሁ ለሀገራችን አላህ Subhanahu Wa Ta'ala ሰላሙን ያምጣልን። እነዚህ አሸባሪዎችን ጽንፈኞችን አላህ ያጥፋቸው። አላህ ሀገሪቷን ያረጋጋልን፣ ሰላሟን ያረጋግጥልን እንላለን። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።